ዛሬ ከላይ ነው ችግሩ ያለውና ቤተክርስቲያን ተፈሪነቷ ወርዷል እንኳን ቤተክርስቲያን ተፈሪነቷ በአንድ ቀበሌ ሄደን ቁጭ ብድግ ብለው የሚያስተናግዱን ዛሬ ቀና ብለው አይተውን እኮ ቦታ አይሰጡንም ተቀመጡም አንባልም እንደዛ ካልሆነ ግን ከዚህ በኋላ የቤተክርስቲያን ተፈሪነቷ ብቻ አይደለም ቤተክርስቲያን ምን ልትሆን እንደምትችል በጣም ብዙ ስጋት አለ ከዛ አንፃር ማህበረሰቡ የሚሰጠን እያንዳንዱ እኛን እኮ መላክ አድርጎ ነው የሚያየን ያስቀመጠን ቦታ አልቀመጥ ይያልን እኮ ፈትፍቶ የጨረሰ ነው እንድንከፋፈል ተደርገናል ወንዝ እንድንቆጣጠር በመልካዓ ምድር እንድንከፋፈል ተደርገናል አሁን ነቀተን ወደ አንድነት መተን ሃይማኖታችን መጠበቅ ካልቻልን እያየናት ተዋህዶ ላይ እንግዲህ ታያላችሁ ከላይ ከስትራክቸሩ ጀምሮ እጃቸውን እያስገቡ ወደ ታች እየጨፈለቋት የራሳቸውን ሐሳብ ቤተክርስቲያን ላይ አምጥተው መጫን ጀምረዋል በአንድ ሀገር አስተዋውሳለሁ ለአገልግሎት ሄጄ መዝሙር የከፈተው በስልኩ ነው መዝሙሩ እንዳለቀ ዘፈን ቀጠለ ከቤተክርስቲያን ቀጥታ ዘፈን የተላለፈበት ሁኔታ አለ የዝማሬው ራሱ ወዝ እየጠፋ ዝላይና ሁካታ የሆነ ወይ ለዚህ ነው እና ልክ ዛር እንደያዘው ሰው ከበሮ ይዘምንሽ ከረከረው እንዶ በተመስጦ አይደለም ተመስጦ የለንም ተመስጦማ በቅዱስ ያሬድ አይተናልኩ ትላንትና በዲቆና በመቀደስበት ሰዓት አካዳሚ ትምህርት ስማር ልብሴን የሌላ ቤተ እምነት ልጆች ልብሴን ያሸቱ ነበር ቀድሼ በመውጣት እጣን እየሸተታቸው ዛሬ ለምንድን ነው ነጠላችን እጣን ማይሸተው ሰው ቤተክርስቲያን ለመቀጠር ገንዘብ ከፍሎ ስለሚገባ ቢሮ የመግባት ያክል በእንዲህ አይነት ልክ ነው የተዳፈረው ስለዚህ ገንዘብ ከፍሎ ቤተክርስቲያን የተቀጠረ ሰው መንበር ላይ ታዲያ ቲክቶክ ላይ ከፍት ነው ወይ ላይቭ በቅዳሴ አገልግሎት ላይ ስልክ ላይ አወራ ነው ወይ ስለዚህ ይሄ ራሱ በራሱ አንድ ተጽዕኖ አለውና ቤተክርስቲያናችን የሚያሳዝንም የሚያሳፍርም ጊዜ ላይ ደርሰናልና ሳይበር አታኩ የሳይበር አታኩ እንግዲህ እንደምታዩት ካህናትም ጭምር ተጠቂ እንደሆነ እየነገርኩኝ ነው ሳይበር አታኩ የካህናትም ጭምር ተጠቂነን እንደውም በጣም በዚህ ዘመን ያዘንኩበት ያለውትን ነገር ልናገር ፈልጋለሁ በብዙ አውደ ምሕረቶችም ተናገር ያለው ትላንትና ሊቃነ ጳጳሳት እጅግ ይከበሩ ነበር ዛሬ አላከበርናቸው አባቶቻችን ማንም ሊያከብራቸው እኛ የደፈርናቸውን አባቶች ሌላ ጎረቤት መጥቶ እንዲያከብርልን በፍጹም መጠበቅ ይሄ ጅልነት ነው እና ሊቃነ ጳጳሳት እኔ አስተዋውሳለሁ በዲቆና በመሰራበት ክፍለ ሀገር ድሮ ሊቀ ጳጳሱ መጡ ከተባለ ግቢ ውስጥ ያለው ጥበቃ ህዝቡ እንዲወጣ ብሎ ደወል ይደውል ነበር እና ሊቀ ጳጳስ ድንገት ነው ሲያልፉ የሚገቡት ሊሳለሙ ከዛ የተገኘውን ህዝብ ይባርኩ ነበር ከዛ በኋላ ባርከው ማይቆዩ ከሆነ ደግሞ ወጥተው ከሄዱ የቆሙበትን ወይን ደግሞ የመኪና ጎማቸውን ይሳለሙ ነበር በዚህ ልክ ሊቃነ ጳጳሳት ክብር ነበራቸው እንዳይከበሩ ማን አደረጋቸው ወጣቱ ነው ወይ ታች ያለው ካላችሁ አይደለም እኛ የቤቱ አገልጋዮች ነን ፌክ አካውንት በመክፈት የምንፈልጋቸውን ሰዎች እኛን የማይመስሉ ከኛ አካባቢ ያልመጡትን ሰዎች የኛን ሰፈር የማይመስሉትን ሰዎች ያው በቡድን ስለተባደንን የሳይበር አታኩ በነገራችን ላይ በጎራ በጎጥ በመንደር የተከፈለ ነው ስለዚህ አለቃው ፌክ አካውንት አስከፍቶ የሚፈልጋቸውን ሰዎች ያሸማቀቃል የሚፈልጋቸውን ሰዎች ይሳደብበታል የሚጠላቸውን ጳጳሳት ካሉ እንደዛው ይፈልግ በማደር ፎቶዋቸውን ዘግዝቀው ሊፈልግ ያሯሯጣቸው የኤአይ መታወቁት ነው አርቲፊሻል ኢንተለጀንስ ቢፈልጉ የፈለጉትን ነገር ያስያዟቸው አሁን ሰሞኑን እንደምናየው ማለት ነው የፖለቲካ ድርጅት አባል እስኪመስሉ ድረስ አባቶቻችንን የተለያዩ ነገሮች ያስያዙ ፖስት ያደርጋሉ ይሄ ከእውነት የራቀ ነገር ነው ኤአይ ነው ቴክኖሎጂው ማንንም ምንም አስይዞ ፖስት ማድረግ ይቻላል ስለዚህ አባቶቻችን ክብር እንዲያጡ የኤአይ ጥቃት የመጀመሪያው ተጠቂዎች የሆነው እታች ያሉት ወጣቶች ያከብሩናል በነገራችን ላይ ስንቆጣቸውም እኮ ይሰሙና ታው ስንላቸውም እኮ ደንገጥ ይላሉ መስቀል ሲያውም ይፈራሉ ይሄንን ያደረግን ያለነው በድፍረት ያለነው የውስጡ የመቅደሱ አገልጋዮች ነን ስለዚህ ፌክ አካውንት ከፍተው ምስራቅና ምዕራብ እየተባባለ አንዱን ህዝብ ለመክፈል ሰሜንና ደቡብ እየተባባሉ የሚከፋፈሉ ሰዎች የዘረኝነት ግንብ ያልፈረሰላቸው የጎጠኝነት ግንብ ያልተናደላቸው ራሳቸው መንደር ውስጥ ወደድቀው እንዴት ሰው ህዝቡን ወደ ክርስቶስ መንግስት ሊያደርሱት ይችላሉ መቼ ከመንደር ወጡ አያችሁ ወንጌል የተገለጠላቸው ሳይሆን የተከደነባቸው ነው ማለት ነው ወንጌል የተገለጠለት ሰው ጭምት ነው ወንጌል እኮ ትሁት ያደርጋል
ወንጌል እኮ ብሔርም የለውም አጥር የለውም ድንበር የለውም። ክርስቶስ እኮ ሁር ወመሐር ውስተ ኩሉ አጽናፈ ዓለም ነው ያለን። አጥር አላጠረብንም። በተቻላችሁበት ዓለም በክፍለ ዓለማ ዙሪያችሁ አስተምሩ ነው ያለን። ስለዚህ እንዲህ አይነት የዘረኝነት መርዝ የተረጨብን አንደኛው በዚህ ነው። ዘረኝነት እያስፋፋን ያለ ነው። አንዱ የሳይበር አታክ የምለው በዘረኝነት እንድንጣላ እንድንከፋፈል አንድ እንዳንሆን በአንድ ማየተም ተገምደን አንድ ቤተ መቅደስ እያስቀደስን እንዳንተማመን አያችሁ የጎሪጥ እንድንተያይ ያደረገን አንደኛው እሱ ነው። ለምሳሌ አንዱን እንትን ይላል ይሄን ያረገብኝ እገሌ ነው ይሆናል በማለት ትክክልም ሊሆን ይችላል ላይሆንም ይችላል በመጠራጠር ብቻ የነበራቸው መልካም ግንኙነት እየሻከረ ይሄዳል። ሆድና ጀርባ ይሆናሉ። ከዛ በኋላ ቤተ መቅደስ ውስጥ የሚያገለግል ያለ ፍቅር የሚገለግለው አገልግሎት ምን ሊሆን እንደሚችል እናንተ ይሁት። ቅድም ሀዲዱን ስተናል ብያለሁኝና እማስበው እምፈራው እምሰጋው ነገር ስላለ ነው። ትላንትና በዲቁና በመቀደስበት ሰዓት አካዳሚ ትምህርት ስማር ልብሴን የሌላ ቤተ እምነት ልጆች ልብሴን ያሸቱ ነበር። ቀድሼ በመውጣት እጣን እየሸተታቸው ዛሬ ለምንድን ነው ነጠላችን እጣን ማይሸተው? ዛሬ የግብጽ አለን የግሪክ እጣን አመጣን። የተለያዩ ሀገር በጣም ውድ የሆኑ እጣን አምጥተናል በቤተ መቅደሳችን። ለምንድን ነው መዓዛ የሌለው እጣን ማንሸተው? ለምንድን ነው? ሽቱ እንኳን ብንረጭ ሽቱአችን መዓዛ የለውም። ለምንድን ነው? ይሄ ጥያቄ መጠየቅ አለብን። ትላንትና መስዋዕተ እግዚአብሔር ቅዳሴ ከመገባቱ በፊት በሜዳ በገጠር መስዋዕተ እግዚአብሔር ይሻተት ነበር። አሁን የለም። ለምንድን ነው ከተባለ አሁን ቢሮ የመግባት ሆኗል። አገልግሎት አገልጋይ የሚሸጥበት ዘመን ስለሆነ ሰው ቤተክርስቲያን ለመቀጠር ገንዘብ ከፍሎ ስለሚገባ ቢሮ የመግባት ያክል በእንዲህ አይነት ልክ ነው የተዳፈረው። ስለዚህ ገንዘብ ከፍሎ ቤተክርስቲያን የተቀጠረ ሰው መንበር ላይ ታዲያ ቲክቶክ ላይ ከፍት ነው ወይ? ላይቭ በቅዳሴ አገልግሎት ላይ ስልክ ላይ አወራ ነው ወይ? ስለዚህ ይሄ ራሱ በራሱ አንድ ተጽዕኖ አለውና ቤተክርስቲያናችን ወደ ቀደመ ክብራችን እንድንመለስ ወደ ቀደመ ሰላማችን እንድንመለስ ማዕጣናችን እንዲሻተትልን ከተፈለገ መስዋዕታችን እንዲሰምርልን ከፈለገ ልመናችን በእግዚአብሔር ፊት ቅቡልነት እንዲኖረው ህዝቡንም ከእግዚአብሔር ጋር እንድናስታርቀው እኛ እርስ በርሳችን እንታረቅ። መጀመሪያ እርስ በርሳችን እንታረቅ። መንደር የሚቆጥረው የቤተክርስቲያን አስተዳዳሪ ከመንደር ውስጥ ይውጣ። እሱን ብቻ የሱን ሰፈር የሚመስላቸውን ብቻ እየለቃቀመ የሚያስገባ ከሆነ እሱ ከመንደር ውስጥ ይውጣ። ይሄ ትልቁ የቤተክርስቲያን በሽታ ይሄ ነው፣ ዘረኝነት ነው። ስለዚህ ቤተክርስቲያን ድሮ አባቶቻችን ምን ተማርክ ነበር የሚሉት፣ ከየት መጣ አይሉ፣ ምን ታውቃለህ፣ የቤተክርስቲያን ሙያ ምን አለክ ነበር የሚሉት። አሁን እንዲህ አይባልም። በነገራችን ላይ እንደው በዘረኝነት የሚቀጠሩ ልጆች ነበሩ። አሁን በዘረኝነት ብቻ ሳይሆን በገንዘብም ጭምር ነው። ስንት አለክ ይባላል። በሬ ሸጠው ከቤተሰብ መሬት ቆርሰው ተሽጦላቸው የሄዱ ግማሹ በደላላ እየተበላ 30 እና 20 ዓመት ሙሉ ሲንከራተቱ በየቆሎ ትምህርት ቤት በአብነት ትምህርት ቤት ሲዞሩ የነበሩ ሊቃውንት ሎተሪ እስኪያዞሩ የደረሱት የዚህ ሁሉ ችግር መንስኤ ነውና ወደ ቀደመ ክብራችን እንድንመለስ እርስ በርሳችን እንታረቅ። ከዛ በኋላ ነው የሳይበር አታክ የሚለው ነገር አንደኛው የዚህን ችግር ማባባሻ ነው የሆነው። የዘረኝነቱ ማባባሻ፣ የጥላቻችን ማባባሻ። አንድ ሀገር ላይ ያልተፈጠረ ነገር ተፈጠረ ብሎ መዘገብ የጥላቻ ንግግር ሄት ስፒች አልኩት ቅድም። በአንድ ሰላማዊ ከተማ ተረበሸች ብሎ የሚያወሩ አገልጋዩም ጭምር አለ። በነገራችን ላይ በጎ የሆኑ ነገሮችን እየሰራን ገጠር ገብተን ደክመን እያገለገልን እኛን እያሸማቀቁ የሚሰሩ አሉ። እኛ የሚጠፋ የሚደለዝም ስም የለንም። እግዚአብሔር ባወቀ ስማችንም ክብራችንም እግዚአብሔር ነው። ለስማችን ምን ኖር ሰዎች ምን ስም አለንና ምንም ስም የለንም። እና በዚህ ልክ እውነት ምእመናን ናቸው ወይ አባቶችን የሚሳደቡ ከተባለ ምእመናን አይደለም፣ የኛው ቤተሰቦች ናቸውና ይሄንን መልእክት የሚሰሙ ሰዎች ሁሉ ከእንደዚህ አይነት ነገር ከድርጊት ቢቆጠቡ ንስሐ ብንገባ ቀሪ ዘመናችን ብንታረቅ። አሁን እኔ የኖርኩባትን ዘመን ያክል ከዚህ በኋላ ላልኖር እችላለሁ። እሱን የሚያውቀው እግዚአብሔር ነው። በጸብ በክርክር በማይረባ ነገር ዘመናችን ከምንጨርስ ይህንንም ህዝብ ከእግዚአብሔር ጋር ብናስታርቀው ወደ በጎነት ብናመጣው አንባቢ ትውልድ ብንፈጥር ከመጻሕፍቱ ዓለም ጋር ብናገናኘው መምህሩን አባቱን የሚሰማ ትውልድ እንዲፈጠር ማድረግ እንችላለን። ስለዚህ ይሄ ሳይበር አታኩ ብዙ ቤተክርስቲያናት ይረዱበት ይሆናል። ብዙ መምህራን የተደበቁ መምህራን ተገልጠውበት ይሆናል። የእግዚአብሔር ቃል በሰፊው ተነግሮበት ይሆናል። ዝማሬ ማህሌቱ እየታየበት ሊሆን ይችላል። ግን ከዛ በተቃራኒ እየተጠቀሙ ያሉ ሰዎች ግን እየተጎዱበት ስለሆነ አጠቃቀማቸውን በዚሁ
የሳይበር አታክ ተጠቂ እንዳይሆኑ ታችን ጥሩ የሆነ ማብራሪያ እንዲሰጡን በእውነት በተነሳው ሐሳብ ላይ እኛም ደግሞ ይሄን ጥያቄ ስናነሳ ማህበራዊ ሚዲያው በተለይ በቴክኖሎጂው ዙሪያ ላይ አሁን ዓለም የደረሰበት አለና እንደው ይሄንን ግን አጸፋዊ ምላሽም ወይም ደግሞ መንፈሳዊ ምላሽም ወይም ዝግጅትም ሊሆንላት ይችላል ለቅድስት ቤተክርስቲያንና ምንድነው ታዲያ አሁን በዚህ በካህናቱ በሊቃነ ጳጳሳቱ በቤተክርስቲያን አገልጋዮች ላይ ይህ ዘመቻ ካለ ይሄ ዘመቻ እንዳለ ከታወቀ ቤተክርስቲያንስ ዝግጅቷ ምንድነው የሚመስለው? የምትሰጠውስ ምላሽ በዚህ ዙሪያ ላይ ምንድነው? እንግዲህ የመጀመሪያው እስቲ ከራስ ነው አይደል የሚጀምረው? ከራስ ነው ከቤት ነው ሁሉ ነገር የሚጀምረው መስተካከል የሚለው ምእመናን ተስተካከሉ ከምንላቸው እኛ ተስተካክለን ለምሳሌ የትውልዱ ችግር ልመናን እንጂ ሸክምን አይወድም። የኛ ችግር ደግሞ አንደበታችን እንጂ ህይወታችን አይሰብክም። አሁን በህይወት አሁን የህይወት አባት መምህረ ትሕትና ክርስቶስ ምንድነው ያለው? ተማሃሩ ምኔ ያለው ከኔ ተማሩ እስመ የዋህ ነው ትሑት ልቤ እኔ የዋህ ነኝ በልቤም ትሑት ነኝ አለ። አሁን በትሕትና አላስተምርም ከአውደ ምሕረት በኋላ የሆነ የተደበቀ ባህሪ ሊያይ ይችላል፣ ሰው ሊሰናከልብኝ ይችላል። እስቲ ከቤታችን ጀምረን እንፈትሽ ከተባለ እስቲ በአንድ አጥቢያ ያሉ ማህበረ ካህናት ይሰብሰቡና እስቲ እያንዳንዳቸው ስልካቸው ይፈተሽ። ሙዚቃ የለውም፣ ዘፈን የለውም፣ ድልቄ የለውም። በአንድ ሀገር አስታውሳለሁ ለአገልግሎት ሄጄ መዝሙር የከፈተው በስልኩ ነው። መዝሙሩ እንዳለቀ ዘፈን ቀጠለ። ከቤተ ክርስቲያን ቀጥታ ዘፈን የተላለፈበት ሁኔታ አለ። ይሄ ምንድነው ነው? ይሄ እኮ አንዱ ተጽዕኖ ነው። ስለዚህ መፈተሽ አለብን። እውነት ዘፈን ነው የምንሰማው? ቀረርቶ ነው የምንሰማው? ፉከራ ነው የምንሰማው? ሽለላ ነው የምንሰማው? ወይንስ እውነት መዝሙር ነው የምንሰማው? ወይንስ መዝሙር ማህሌት ነው የምንሰማው? እውነት እንነጋገር ከተባለ ቤታችንን ከፈተሽን የእያንዳንዳችን ስልክ መፈተሽ አለበት። ከራስ ማጽዳት ከሆነ ድረስ ራሳችን እናስተካክል ይገባናል ካህናት። ከዛ ነው አሁን እኮ የዝማሬው ራሱ ወዝ እየጠፋ ዝላይና ሁካታ የሆነ ወይ ለዚህ ነው እና ልክ ዛር እንደያዘው ሰው ከበሮ ይዘን የምንሽከረከረው እንደው በተመስጦ አይደለም። ተመስጦ የለንም። ተመስጦማ በቅዱስ ያሬድ አይተናል እኮ አይደለ? በዜማ ተመስጦ አጼ ገብረ መስቀል እግሩን ሲወጋው ያ ሁሉ ደም ፈሶ ሲያልቅ ድረስ ህመም ሳይሰማው ያ ሁሉ ያ ተመስጦ ማለት ቀራንዮ ማየት ነው አይደለ? ቀራንዮ ትዝ ይለናል ወይ? ክርስቶስንስ እናውቀዋለን ወይ? እውነት ሌላ ይቅርና ቤተ መቅደስ ስንገባ ምንድነው ትዝ የሚለን? ቤተ መቅደስ እንደው ምንድነው በየቀኑ ምንቀድስ? በየቀኑ ከቤተ መቅደስ እንደው ጫማችን ወልቆ ቤተ መቅደስ ያለን ሰዎች እንደው ክርስቶስን እናስታውሰዋለን ወይ? አያችሁ፣ ይሄ የለም፣ በፍጹም ተረስቷልና ከዚህ አንፃር ከራሳችን ጀምሮ አጠቃቀማችን ብናስተካክል ሶሻል ሚዲያ ብቻ አይደለም ነው በስልካችን ራሱ ዘፈን የሚሰማ ሰው እንዴት ነው መዝሙር እንዲሰማ ትውልዱ ሊመክር የሚችለው? እንዴ የያሬድን ዜማ የተማረ ሰው ደግሞ የዓለምን ውካታ ህይወት የማይሰጥ ሰላም የማይሰጥ የሚጎረበት ዜማ መስማት እንግዲህ አስቡት። ስለዚህ ከራሳችን ጀምረን ልናጸዳ ልንስተካከል ይገባናል። ይሄ መመሪያ ያስፈልገንም ለህሊናችን ብለን የምናደርገው ነገር ነው። ትውልዱ በእኛ ተስፋ እየቆረጠብን ነው። ትውልዱ በጣም በብዙዎቻችን ተስፋ ቆርጦብናል። እንደው ያቅማችን እየታገልን ነው እንጂ የማንኖረውን ህይወት እንደምንነግረው ያውቃል። ይሄ ነው እንግዲህ እንደው ወጣቱ በቤተ ክርስቲያን ላይ ያለው አሁን ምንድነው በዋናነት ወጣቶች በቤተ ክርስቲያን ውስጥ ከተመልካችነት ወደ ንቁ ተሳትፎ ወይ ወደ ንቁ አገልጋይነት እንዴት እናምጣው ታዲያ? እንግዲህ አሁን በሰንበት ትምህርት ቤት ተሳትፎ ላይ ያደርግ ይችላል። ግን ለምሳሌ በሰርክ በምህላ የሚመጡ ወጣቶችን በመመዝገብ የሚመቻቸውን ሰዓት በማስተካከል እንደው አባብለን ነው አይደል የምንይዘው አንድ ሰው ወደ በረቱ እስኪገባ ድረስ እንደየጸባዩ እንደያመሉ ቀስ ብለን ለምሳሌ ተሳልሞ የሚወጣው ሰው ወንጌል እየሰማ እንዲቀመጥ ማድረግ። ቀጥሎ ደግሞ ቀስ ብለን ምንድነው የምናደርገው? መቼም ወተት የሚጠጣውን ስጋ ሰተን እኮ ያልበቀለ ድዱን ጥርስ ያላበቀለ ድዱን አናበላሽበትም አይደል? ቀስ ብሎ ወተት መጋት
ምሳሌ ዘመኑን በዋጀ መልኩ ወጣቱ ሊረዳ በሚችሉ መምህራን እንዳይጠፉ እንዳይደነግጡ ይሄ ገበሬ አስደንግጥ እንዳይሆንባቸው ቀስ አድርጎ በመምከር ወደ በረቱ ማስገባት እውነተኛ ክርስቲያን አድርጎ በሰንበት ትምህርት ቤት እንዲታቀፉ በማህበራት ተሳትፎ እንዲያደርጉ ማድረግ ይቻላል። በነገራችን ላይ የቤተ ክርስቲያን ምንጣፍ የሚያነጥፉ ወጣቶች አሁን የሃይማኖት ትምህርት በደንብ ቢሰጣቸው እንደነሱ ያለ ፈሪያ እግዚአብሔር ያለው የለም። እኛ ነጭ ልብሳችን ለብሰን ታቦት ላይ እንዞራለን። ለሚያውን በቃ ድምቀት ነን፣ በቃ አምሮብን ነው የምንውለው። እነሱ ግን እኛ የረገጥነውን ምንጣፍ ታቦት የሄደበት ምንጣፍ ሁሉ በረከት ነው በማለት በትከሻቸው ላይ ተሸክመው ላባቸውን ያንጠፈጠፉ እግዚአብሔር በዚህ ምህረት ያደርግልናል፣ እግዚአብሔር የበዛው ኃጢአታችን ይቅር ይለናል በማለት ብሎ በማመን እንዲህ ያሉ በፍሬያ እግዚአብሔር ርቀው ሲጠሩ የሚመጡ ሲታዘዙ እሺ የሚሉ ወጣቶች ናቸው። የሃይማኖት ትምህርት ደግሞ ቢሰጣቸው እውነተኛ ክርስቲያኖች ነው የሚሆኑት። በሃይማኖት የጸኑ አምድ ነው የሚሆኑት። ለቤተ ክርስቲያን ትጎች ነው የሚሆኑ። እግዚአብሔር እኮ እናንተን ይፈልጋቸዋል አላልናቸውም። እግዚአብሔር እኮ እናንተን ይወዳቸዋል አላልናቸውም። እኛም በፍቅር እኮ አላቀረብናቸውም። የመጡትን ያዝነው እንጂ የጠፉትን መፈለግ ላይ ብዙዎቻችን ደካማ ነን። የመጡት ሲወጡ መቼ ፍለጋ እንሄዳለን? አሁን ከሰንበት ትምህርት ቤት አንድ ልጅ ሳምንት ብትቀር የሚፈልጋት እኔ አላቅም። በጣም የቅርብ ጓደኞቿ ካልሆነ በስተቀር እንደ ኦፊስ እንደ ሰንበት ትምህርት ቤት እንደ አመራር ሄዶ የሚፈልጋት ላይኖር ይችላል። እንደዚህ ሰንበት ትምህርት ቤት ባላቅም ገሌ ቢወጣ ባይወጣ መጣ ቀረ ልንል ነው የምንችለው። ለእግዚአብሔር ግን ገንዘቦቹ ናቸው። እግዚአብሔር ለአንድ አዳም ወደ ምድር የመጣው። ስለዚህ እነዚህ ወጣቶች ንቁ የሆነ ተሳትፎ እንዲኖራቸው ኮርስ በመስጠት መሰረታዊ ሃይማኖታችሁን ትምህርት ቆመው ግዴታችሁ ነው ማለት ምስጢራተ ቤተክርስቲያን እንዲያውቁ ማድረግ ከኛ ይጠበቅብናል። ይሄንን ካደረግን ሃይማኖታቸውን እያወቁ እየወደዱ ደግሞም እያከበሩ ይኖራሉ ማለት ነው። መልካም። ሌላው ጥያቄ ቅድስት ቤተክርስቲያናችን ወጣቶችን ለመምራትና ለማበረታታት የምትሰጠው ስራ በቂ ነው ብለው ያስባሉ? አይ በቂ አይደለም። በቂ ያልሆነበት ምክንያት ምንድነው? ወጣቱ ላይ አሁን ትኩረት አላደረግንበትም። ወጣቱ ላይ ትኩረት አላደረግንም። ለምሳሌ በዓላት ሲሆኑ ለምሳሌ እንደዚህ አደባባይ በዓላት ሲሆኑ እንፈልጋቸዋለን፣ እንጠራቸዋለን፣ ኢንቫይት እናረጋቸዋለን እንጂ ከዛ ባለፈ ግን ለቤተክርስቲያን ያስፈልጋሉ የሃይማኖት ትምህርት መማር አለባችሁ ብላ ቤተክርስቲያን ትምህርት ቀርጻላቸው ለነሱ የሚመጥን ምንም ያዘጋጀንላቸው ነገር የለምና ምናልባት ወደፊት አባቶቻችን በርትተው ወጣቱ ላይ ስራ ቢሰሩ የነገዋን ቤተክርስቲያን ተረካቢ እንዲሆኑ በዚሁም ያክል ያው ጥሪያችንን እናስተላልፋለን። መልካም። በማህበረሰቡ ውስጥስ አሁን ወጣቱ እምነታቸውን በተግባር ለማሳየት ምን አይነት ሚና ይጠበቅባቸዋል? አዎ እንዳልኳችሁ ወጣቱ በማህበረሰቡ ዘንድ አሁን ቤተክርስቲያን መጥቶ አንድ ወጣት በአውደ ምሕረት ያውታል ወይም ደግሞ ቤተክርስቲያን ውስጥ ባሉ ማንኛውም አገልግሎት ይታያል። ከአገልግሎታቸው በኋላ በሰፈር ውስጥ የሚያሳየው በስራ ቦታ በሚያደርገው ድርጊት ማህበረሰቡ ሚዛን ላይ ያወጣዋል፣ ይገምተዋል ማለት ነው። ስለዚህ የትኛውም ወጣት ቤተክርስቲያን አገልጋይ ከተባለ አካሄዱን ማሳመር አለበት፣ አነጋገሩን ማሳመር አለበት። ቤት ለምሳሌ የቤተክርስቲያን አገልጋይ ሆኖ እናቱን አላቀልሽም ብሎ የሚመጣ ሰው አለ። እጭ ምናምን ብሎ አባቱን ገፍትሮ አመናጭቆ የሚመጣ ሰው አለ። እሱ ለእግዚአብሔር አይሆንም። ስለዚህ አገልግሎታችን ቤት ስለሚጀምር ትህትናችንም ከቤት ሊሆን ይገባዋል። አንዳንድ ጊዜ ለማህበረሰቡ ለውጪ ሰው ሰላማዊ የሆኑ ሰዎች ቤት ውስጥ ደግሞ ረባሽ ሊሆኑ ይችላሉ። ስለዚህ የቤተክርስቲያን አገልጋዮች ደግሞ ማህበረሰቡንም ጭምር የሚያገለግሉ አካሄዳቸው ሁሉ ሌሎችን ወደ ቤተክርስቲያን የሚጋብዝ መሆን አለበት። ከዛ አንፃር ማህበረሰቡ የሚሰጠን እያንዳንዱ እኛን እኮ መልአክ አድርጎ ነው የሚያየን። ያስቀመጠን ቦታ አልቀመጥ እያልን እኮ ፈትፍቶ የጨረሰ ነው። ይሄው ብርጭቆ እኛ ስላስቀመጥ ነው እዚህ ጋር የተቀመጠው። አልቀመጥ ካለ ይወርዳል። ስለዚህ በተሰጠን ቦታ ላይ ብንቀመጥ እግዚአብሔር በሰጠን ቦታ ሰውን በሰጠን ጭምር ቦታ ላይ ብንቀመጥ እግዚአብሔር የሰጠን ክብር ራሱ ትልቅ ነው። ማህበረሰቡንም ከዚህ በዚህ በእኛ ትህትና ማርከን ወደ ቤተክርስቲያን ማምጣት እንችላለን። ብንናገረው የሚሰማን በነገራችን ላይ አንዳንድ አባቶች አሉ፣ አንዳንድ እናቶች አባቶች እንደዚህ ወጣት የሆኑ ወንድሞች አሉና ለቤተክርስቲያን እንዲህ አድርጉ ስንላቸው በጣም ፈርተው በአክብሮት ተንቀጥቅጠው
ምን ላድርግ ምን ልታዘዝ የሚሉ ወጣቶች የመጡት እኛን በማየታቸው ጭምር ነው። አንድ ቀን ደግሞ በድካማችን ቢያዩት ደግሞ በዛ ልክ ይጠፋሉ። ስለዚህ ወጣቶች አካሄዳቸውን በጣም በጥንቃቄ የተሞላበት አካሄድ ሊያደርጉ በሚውሉበት ሰፈር ስፍራቸውን መምረጥ፣ ውሏቸውን መምረጥ፣ አካሄዳቸውን መምረጥ፣ ጓደኛቸውንም ጭምር ምንድነው ያለው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ክፉ ጓደኛ መልካሙን አመል ያጠፋል ነው ያለው። በክፉ ባልንጀርነት የተነሳ ከምናኔ የወጡ እነ ቅዱስ አትናስያን እናውቃቸዋለን። ስለዚህ በክፉ ባልንጀርነት የተነሳ እንዳይጠፉ ውሏቸውን በመምረጥ ማህበረሰቡንም ጭምር ከቤተ ክርስቲያን የጀመሩ አገልግሎት ማህበረሰቡንም ጭምር የሚያገለግሉ በማህበረሰቡ ጭምር የሚወደዱ እንዲሆኑ ያስፈልጋል ማለት ነው። ጥሩ አባታችን። እንግዲህ ወጣቶች በቤተ ክርስቲያን ውስጥ ሰፊውን አገልግሎት ከምንጣፍ ማንጠፍ ጀምሮ ሌሎችንም ለቤተ ክርስቲያን የሚገባውን አገልግሎት ካቀረብናቸው ባሉን መሰረትም ራሱ አስተምረን ካቀረብናቸው እንደሚሰሩ እናምናለን እና እነዚህን ወጣቶች ከሱስና ከመጥፎ ልማዶች ራሳቸውን ለመጠበቅ ቤተክርስቲያን ቅድስት ቤተክርስቲያን ምን አይነት ተግባራዊ መንገዶችን መጠቀም አለባት ብለው ያስባሉ? በጣም አመሰግናለሁ። አሁን በሱስና በተለያየ እግዚአብሔር በማይከብርበት ስፍራ ያሉ ሰዎች ምን ያክልኛ እንቀርባቸዋለን? እኛ እንድንቀርባቸው ይፈልጋል፣ እንድናወራቸው ይፈልጋሉ፣ መንገድ እንድናሳያቸው ይፈልጋሉ። ግን ከነሱ ጋር መታየት አንፈልግም። ማስታውሰው አንድ አገልጋይ በስልክ ይደውልና እገሌ የሚባለው አገልጋይ እንዲህ ያለ ኃጢአት ይሰራልና እንደው ከርሱ ጋር ባትታይ ብሎኛል። እኔ መሰራውን ደግሞ እግዚአብሔር ቢገልጥብኝ ደግሞ አባ ሕርያቆስ እንዲህ ያለ ኃጢአት ይሰራልና ከእሳቸው ጋር እንዳትታይ ይለዋል ማለት ነው። ሁላችንም የተሸፈነልን ነውና ወጣቱ ፍቅር ይፈልጋል። በመጀመሪያ ሲጋራውን ለመጣል፣ ከብርጭቆ ለመገላገል፣ ከጫቱ መንደር ላይ ለመነሳት ፍቅር ይፈልጋል። እየቃመ እኮ እኛን አገልጋዮች ሲያይ ጫቱን በኋላ እጁ ይደብቃል። ሲጋራ ከሆነ እኮ እጁን እያቃጠለው በእጁ ሽት አድርጎ ይደብቃል፣ ወይ ደግሞ በእግሩ ይረግጠዋል አይደል? ብዙ ጊዜ ስናያቸው ከዛ እንዳላየ እንዳይሸማቀቅ ትተነው እናልፋለን እንጂ አንተ እኮ የሥላሴ መቅደስ ነው፣ መቅደስ ሰውነትን አታርክስ፣ እግዚአብሔር እኮ ይወድሃል፣ እግዚአብሔር እኮ ይፈልግሃል፣ አንተ እኮ የእግዚአብሔር ገንዘቡ ነህ፣ ደም የፈሰሰልህ የደም ዋጋ ያለብህ ብለን እናውቃለን። እናውቅም እኮ በእነሱን የሚገዛቸው የፍቅር ቃል ነው እኮ። ሐዋርያ ቅዱስ ጳውሎስ በአንዲት ቃል አይደለ በደማስቆ ብርሃን እግዚአብሔር የጠራው። እነዚህንም እኮ ባሉበት ቦታ ላይ ና ብለን እቅፍ አድርገን ነው ፍቅር ሰጥተነው እስቲ ነገ እፈልግሃለሁ ቅዱስ ጊዮርጊስ እንገናኝ፣ ወይም ደግሞ አንድ ጥሩ ፕሮግራም ካለ በሰንበት ትምህርት ቤት ፈለገ ገነት አንድ ፕሮግራም አለ የተዘጋጀ፣ እስቲ እዛ ፕሮግራም ላይ በዚህ ሳል ጋብዝ ብለን ብንለው እርግጠኛ እና አክብሮን ይመጣል። የዛን ቀን እኮ ለዘላለም ተመልሶ ለዘላለም ድኖ ሊቀር ይችላል እኮ። አይገርም? ለአንድ ቀን መጥቶ ለዘላለም ድኖ የሚቀሩ ሰዎች አሉ። ሁሉ ጊዜ ግን የሚመጡ አንድ ቀንም ሳይድኑ የሚመለሱ ደግሞ አሉ። ይሄ ቃሉን እንደ ማስታገሻ የለመዱ ሰዎች አንዳንድ እንደ ማደንዘዣ ሁሉ ጭምር ማደንዘዣ ለጊዜው ነው አይደለ? ከሆነ ሰዓት በኋላ አንስቴዥያን ይለቀዋል። ይሰማና ዓለምን ርግም ያረጋታል። መምህሩን ከማድነቅ አልፎ ንስሐ ማይገባ ትውልድ ነው አሁን ያፈራ ነው። ስለዚህ ከዚህ አንፃር ወጣቱን እንክብካቤ ብንሰጠው፣ ፍቅር ብንሰጠው፣ ከጠፉበት ቦታ ላይ እየሄድን ብንፈልጋቸው ብዙ ወጣቶችን መመለስ እንችላለን። ፍቅር አልሰጠናቸውም። ነገ ላይ በስራና በትምህርት ላይ ወጣቱ እምነቱን እንዴት አድርጎ ነው ማቆየት ያለበት ብለው ያስባሉ? ለምሳሌ በስራና በትምህርት ላይ ሴኩላሪዝም የሚባል ነገር አለና ያው ዓለምን ወደ አንድ መንደር የማምጣት የሚባል አለ። ከትላንቱ ዛሬ የከፋ ነው። በስራም በትምህርት ቦታ ላይ ያለውን ወጣቱ ወይም ተማሪ ወይም ሰራተኛው ወደ ስራ ገበታው ወደ ትምህርት ቤትም ሲሄድ የሚባለው ነገር አለ ከሴኩላሪዝም አንፃር እና እንዴት ነው ወጣቱ ታዲያ እምነቱን ማቆየት የሚችለው? እንግዲህ የቀደመችውን መንገድ ጠይቁ በሷም ላይ ሂዱ ይላልና የመጀመሪያው ቤተክርስቲያንን መስማት፣ መምህራንን መስማት። መጻሕፍት ተቀምጠዋል። እነዚህ ሁሉ እኮ ይፈርዳሉ። መጻሕፍት አሉ፣ መምህራን አሉ፣ ቤተክርስቲያን አለች። መጻሕፍት ባይገለጥ ባናነብ ባይገለጡ እንኳን መምህራንን በአውደ ምሕረት ባይሰብኩ እንኳን ቤተክርስቲያን መምህር ናት። ቤተክርስቲያን መምህርት ናት እና በየትምህርት ቤቱ የሚሰጠው የሥርዓተ ጾታ
ትምህርትን ጨምሮ እኔ የወንድሜ ልጆች ጀርመን ሀገር ይኖራሉና ገና የ4 የ5 የ6 ዓመት አካባቢ ልጆች ናቸውና አሁን እንኳን 7-8 ዓመት ይሆናቸዋል። ጾታ መረጡ ነው የተባሉት። የመጀመሪያው ምን መሆን ትፈልጋላችሁ ነበር የተባሉት እና እነሱ ትንሽ ቤዚክሊ ቤተክርስቲያን ስለሚሄዱ እናትም አባትም ስለሚያስተምሯቸው ምን አሉ፣ ይቻላል ወይ? እኔ ሴት ነኝ እሱ ደግሞ ወንድ ነው፣ መቀየር ይቻላል ወይ? እንዴት ነው የሚቀየረው ብለው ጠይቀዋል። ስለዚህ ዓለማችን ያው እንግዲህ ለጥፋት እየተዘጋጀን ያለንበት የመጨረሻው ዘመን ዋዜማ ላይ ነው ያለነው። ዓለም ለጥፋቷ ተዘጋጅታለች። ከዚህ አንፃር በተለይ ልጅ በዚህ ዘመን ልጅ የወለደ ወጣቱ ላይ ብቻ ሳይሆን ከታች ችግኞቹን ብንንከባከባቸው፣ እነሱ ላይ ብንሰራ፣ እነሱ ላይ የሃይማኖት ትምህርት ብናስተምራቸው፣ ከታች ጀምሮ እግዚአብሔርን መፍራት ብናስተምራቸው ነገ ደግሞ እነሱ ሀገርን ይለውጡልናል። ስለዚህ በስራ ገበታ፣ በትምህርት ላይ፣ በዩኒቨርሲቲ ላይ ያሉ ሰዎች ምንም ጥርጥር የለም ኦርቶዶክሳውያን የሆኑ የግቢ ጉባኤ ትምህርት ቢማሩ አለያም ደግሞ በአካባቢ ላይ ያለው ሰንበት ትምህርት ቤት ላይ ተሳትፎ ቢያደርጉ በትምህርት ክፍል በዝማሬም በተለያዩ ነገሮች ቢሆኑ ራሳቸውን ፕሮቴክት ያደርጋሉ። ከዛ ውጪም ደግሞ በሃይ ስኩል ደረጃ ያሉ ወይም ደግሞ በተለያዩ የግል ስራ ላይ የተሰማሩ ሰዎች ካሉ የትኛውም ጊዜ እድሜ ስለማይገድበው በሰንበት ትምህርት ቤት የኛ እኮ መነሻችን ናት። ሰንበት ትምህርት ቤት መነሻችን የእውቀትም ቤታችን ናትና ወደ ሰንበት ትምህርት ቤት በመምጣት መምህራንን በመስማት በመጠየቅ ራሳቸውን ከዚህ ዘመን ሊታደጉ ይችላሉ ብዬ አምናለሁና ምንም ጥርጥር የለውም ወደ ቤተክርስቲያን መምጣት ነው፣ ቤተክርስቲያን ተሳትፎ ማድረግ ነው። መልካም። ከዚህ ጎን ለጎን ለማንሳትም የፈለግ ነው እንደው አሁን ያሉት እርሶ ልክ ኖት፣ በስፋት የሚታይ ነገር ነው። ነገር ግን ደግሞ በተጨማሪ በስራ ቦታ እርሶ ወደ ውጭም ወጥተው ያለውን ነገር ነግረውናል። እዚሁ እንኳን ሀገራችን ላይ በስራችን አካባቢ ትንሽ የተቀላቀለ ነገር ትላንት የነበረው እኛ ኦርቶዶክሳውያን ለምሳሌ በስራ ቦታችን ስንገኝ የነበረውን ነገር እናውቃለን። አሁን የተቀየረ ነገር አለ። ሴኩላሪዝም በሚባል ነገር ራዲካሊ ያለው ነገር በሙሉ ተቀይሮ ጭራሽ ከኮምፒውተራችን ላይ መዝሙር ሁሉ እንዳንሰማ፣ ምናልባትም ደግሞ ከቤተ ክርስቲያን መጠንም ከሆነ ያን የሃይማኖት አይነት ነገር መገለጫዎችን እንዳናደርግ የሚደረጉ ነገር የሴኩላሪዝም የሚባለው ይሄ ነውና እንዲሁ በዚህ ዙሪያ ላይ ወጣቱ በስራ ገበታ ያለው ምናልባትም ደግሞ በትምህርትም ገበታ ተመሳሳይ ስለሆነ ማለት ነውና እምነቱን እንዴት አድርጎ ነው ማቆየት ያለበት? ማየትነት ራስን መግዛት ነው። ሃይማኖታቸውን እንዲወዱ ስለ ሃይማኖታቸው እንዲጠይቁ። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ከታች ጀምሮ አቡጊዳ ብሎ ተምሮ መልእክተ ዮሐንስ ብሎ ቤተክርስቲያን ትምህርት የተማሩ ልጆች ሊኖሩ ይችላሉ። ግን ምስጢራተ ቤተክርስቲያን የተማሩ አይደሉም። በቃ እያንዳንዱ ወጣት የቤተክርስቲያንን መሰረታዊ የሆነ ትምህርት መማር አለበት፣ ሃይማኖቱን ለማቆየት ሲል። መዝሙር አለመስማት አይደለም። በእያንዳንዱ የመንግስት መስሪያ ቤት ማህተም ማሰር ላይቻል ይችላል። የተከለከሉባቸውን ቦታዎች ይኖራሉ። ከብሔራዊ የሆኑ በዓላት ላይ ነጠላ መልበስ የሚከለከሉበት ሁኔታ እና ቦታዎች ይኖራሉ። ስለዚህ ምንድነው የምናደርገው? በሃይማኖቱ ከጸና፣ አንድነት ካለን፣ ህብረት ካለን፣ መደማመጥ ከቻለን የተከፋፈለ ህዝብ በምንም አይነት ሃይማኖቱን ሊጠብቅ አይችልም። በዘር በሃይማኖት በነገራችን ላይ 20 ዓመት በላይ እንደው 30 ዓመትም ብለው ወይም ደግሞ እንደው ከዛ በላይ እንደው ብለው የተገነባብን ግንብ አለ። አንድ እንዳንሆን በአንድነታችን ላይ አመር ሲደፋ ኖሯል። እንድንከፋፈል ተደርገናል። ወንዝ እንድንቆጣጠር በመልክዓ ምድር እንድንከፋፈል ተደርገናል። አሁን ነቅተን ወደ አንድነት መተን ሃይማኖታችን መጠበቅ ካልቻልን እያየናት ተዋህዶ ላይ እንግዲህ ታያላችሁ። ከላይ ከስትራክቸሩ ጀምሮ እጃቸውን እያስገቡ ወደ ታች እየጨፈለቋት ቤተክርስቲያንን
ያው ሴኩላሪዝም እንደቀደም እንደተባለው የራሳቸውን ሐሳብ ቤተክርስቲያን ላይ አምጥተው መጫን ጀምረዋል። ስለዚህ አባቶቻችንም በደንብ መንቃት መረዳት ህዝቡንም ምእመኑንም መጠበቅ ይገባቸዋልና ወጣቶች ሃይማኖታቸውን ይጠብቁ፣ የሃይማኖት ትምህርት ይማሩ። በመንግስት ስራ ያሉም ሰዎች ተጽዕኖ እንኳን ቢኖር በሃይማኖታቸው ጠንካራ እንዲሆኑ የሃይማኖት ትምህርት እንዲወስዱ። ምሳሌ መንግስት ሰራተኞች ቢዘጋጅላቸው የመንግስት ሰራተኛ ትምህርት የሚማሩበት መሰረታዊ ትምህርት የሚማሩበት፣ የግል ስራ ያላቸው የግል ስራ፣ ተማሪዎች ለተማሪዎች ቤተክርስቲያን ስርዓት ቀርጻ ይሄንን በግዴታ በንስሐ ልጆችም በተለያየ ትምህርት ወስደው በሃይማኖት የሚበረቱበት መንገድ ከተፈጠረ ይሄንን ድል ማድረግ እንችላለን። ቤተክርስቲያን ከብዙ አስርተ ዓመታት ምናልባት ከቅርብ ጊዜም በፊት ተፈሪነቷ ይታወቃል። ተፈሪ ናት፣ ሸምጋይ ናት ቤተክርስቲያን እንዲሁ ስለተነሳ ሀሳቡ ብዬ ነው። እና አሁን ያ ሸምጋይነቷ ያ ተፈሪነቷ ጠፍቷል። ምንድነው ምክንያቱ? እንግዲህ አድርባይነቱ ነው። የመጀመሪያው አድርባይነቱ ስልጣን ወዳድነታችን መስሎ መኖር የሚል ነገር ከክርስቶስ ወንጌል ያው ዘር የበለጠበት ሰው እንደዚህ ነው የሚሆነው የመጀመሪያው ዓላማችን። እና ክርስቶስ ያልገባቸው መሪዎች ናቸው አሁን እየበጠበጡ ያሉት። ክርስቶስን ያላወቁ እረኛ ያልሆኑ ነፍሳቸው ለበጎች መስጠት ያልቻሉ ያልታመኑ መሰማሪያ ያልፈለጉ ለበጎቻቸው መልካሙን መስክ ፈልገው ያላሰማሩ እረኞች እንደዚህ ናቸው። ቤተክርስቲያን እየተበላች ያለችው እንደኔ ላሉ ለምእመናን በጎቹን መምራት በጎቻችን መምራት ማሰማራት ስንችል ራሳችንን ለምናሰማራ እረኞች እንደዚህ አይደል የሚለው ነብዩ ሲናገር ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው እንደተባለ ዛሬ ከላይ ነው ችግሩ ያለውና ቤተክርስቲያን ተፈሪነቷ ወርዷል። እንኳን ቤተክርስቲያን ተፈሪነቷ በአንድ ቀበሌ ሄደን ቁጭ ብድግ ብለው የሚያስተናግዱን ዛሬ ቀና ብለው አይተውን እኮ ቦታ አይሰጡንም፣ ተቀመጡም አንባልም። ስለዚህ አድርባይነታችን ነው እና እንደው በጣም በእውነት የሚያሳዝንም የሚያሳፍርም ጊዜ ላይ ደርሰናልና አባቶቻችን ለሃይማኖታቸው ዋጋ የከፈሉ የቀደሙ አባቶቻችንን የነተክለ ሃይማኖትን የሌሎችንም ፈለግ በመከተል ወደ ቀደመ ክብራቸው እንዲመለሱልን ምእመናኑን ወርደው እንዲሰሙን ትውልዱን እንዲያዳምጡት በዚያ አጋጣሚ ጥሬን አስተላልፋለሁኝ። እንደዛ ካልሆነ ግን ከዚህ በኋላ የቤተክርስቲያን ተፈሪነቷ ብቻ አይደለም ቤተክርስቲያን ምን ልትሆን እንደምትችል በጣም ብዙ ስጋት አለ። ማውራት አያስፈልገኝም። መልካም። እንደው ወጣቱ የቅዱሳንን ሕይወት አራያ አድርጎ አሰረ ፍኖታቸውን አራያ አድርጎ እንዲከተል ምን ይመክሩታል? ችግር አለ። ጋብቻው አልተቀደሰም። ጋብቻው ስላልተቀደሰ ቅዱሳን ማግኘት አልቻልንም። ቅዱሳን የጋብቻ ውጤቶች ናቸው። ቅዱሳን የጋብቻ ውጤቶች ናቸው። ጋብቻችን ቅድስና ካለው ነው ይሄ ላይፍ ቴስት እያለን ከዚህም ከዛም እየቀራረምን መብላት ለመድን። 2 እና 3 ድሮ በህግ የሚኖር ሰው ስለነበረ ሁሉም ስጋውና ደሙን ይቀበል ክርስቲያን ነበር ኢትዮጵያ ውስጥ። ከሚስቱ ውጪ አይሄድም። በእሲ ታድዋ ካልሙንቷል ያለው ቅዱስ ጳውሎስ በህግ ጸንቶ ነው የሚኖረው። ከሚስቱ ውጪ አይወሰልትም ነበር። አሁን ውስልትናችን ወንብድናችን በስቷል። ስለዚህ የተፈቀደችለት ጸንቶ አይደለም የሚኖረው። የሰው ቤት ውስጥ ያንጎዳጎድ የሚወር ሰው ነው ያለው። ስለዚህ ትዳራችን ስላልተቀደሰ አሁን ለወጣቱ ምን ቅድስና ህይወት እንናገር? የቅዱሳንን ህይወት መስማት፣ ስንክሳሩ መስማት። አሁን በእያንዳንዱ ቀን በስንክሳራችን ላይ የተጻፈው የቅዱሳን ህይወት ቅድስና ነው። እንዴት ክርስቶስን መስለው እንደኖሩ እንዴት አይነት የቅድስና ህይወት እንደኖሩ ከነሱ እንማራለን። ከዛ ውጪ በዚህ ዘመን ቅድስናን ከኛ ይማሩትም እኛም ስለሌለን ማለት ነው። ቅድስና እየተመላለስ ስላልሆነና የመጀመሪያው ቅዱሳንን በዚህ ዘመን እንድናገኝ ትዳር እንዲቀደስ፣ ጋብቻው እንዲቀደስ፣ ንጹህ መስዋዕት የሚያሳርጉ ካህናትም ጭምር። አሁን ተስፋችን እኮ እነሱ ናቸው። እኛ ያለ ቦታችን ከተማ ገብተን እኮ ነው እያበላሽን ያለ ነው እንጂ ንጹህ መስዋዕት የሚያሳርጉ ቄሱ ነበር። ያለ ቦታችን ያለ ነው እኛ ራሱ ወደፊት ወደ ቦታችን ብንመለስ የሚመልሰን አካል መጥቶ ቦታ ቢያስይዙን በዚህ አጋጣሚ ጥሩ ነው። መነኮሳት ነን እያጠፋን ያለ ነው ቤተክርስቲያን። ከተማ ገብተን ያለ ቦታችን እየፈተፈትንና በዚህ አጋጣሚ በትዳር ላሉት ትዳራቸውን አክብረው እንዲኖሩ በቅድስና ውስጥ የሚገኙት ልጆች ቅዱሳን ናቸው። ስለዚህ ለወጣቱ በቅድስና እንዴት መኖር በንጽህና እንዴት መኖር ይችላል ካላችሁን የቅዱሳንን ሕይወት እንዲሰማ ቅዱሳን መጻሕፍትን እንዲያነብ
እንዲጾም፣ እንዲጸልይ፣ እንዲሰግድ፣ ንስሐ አባት የሌለው ንስሐ አባት እንዲይዝ፣ በምክረ ካህን ትምህርት እንዲቀበል፣ ግሳጼን እንዲሰማ ይህንን መንገዶች ነው የምናሳየው። ከዛ ውጪ ችግሩ ከጋብቻ ላይ ነው። ጋብቻው እየተቀደሰ ስላልሆነ ቅድስና እየኖረ የለም። ቅዱሳንን ማግኘት አልቻልንም። ለዚህ ነው። መልካም አባታችን በእውነት ሰፊ ማብራሪያን የሰጡን። እንዲሁ ምናልባት ከዚህ ካነሳ ነው ርዕሰ ጉዳይ ጋር ባይሆንም እንዲሁ በስብከቶ እመቤታችን ቅድስት ድንግል ማርያምን መድኃኔዓለምን ሳይሉ ስብከቶን ጨርሰው ወይም ደግሞ ጀምረው ሳይጨርሱ አይቀሩምና እንዲሁ ሚስጥሩን ቢነግሩን። እንግዲህ መድኃኔዓለምን ወንጌል ራሱ እሱን መስበክ ነው አይደል? ንሕነሰ ንሰብክ ክርስቶስ ኀበ ተሰቅለ ሲል ቅዱስ ያሬድ ወልደ ወመድኅነ ንሰብክ ዘእምቅድመ ዓለም ሀሎ ይላል። ዓለም ሳይፈጠር የነበረ መድኃኒት የሆነ ልጁ ክርስቶስን እንሰብካለን ይላል። መድኃኔዓለምን አለማንሳት አይቻልም። እመቤታችን ቅድስት ድንግል ማርያምን በየአውደ ምሕረቴ ከፍ አድርጋታለሁ ንግሥቲቱን። ያለሷ መድኃኔዓለምን መች አገኘን? ዓመተ ፍዳው ዓመተ ኩነኔው ያለፈው ዓመተ ምሕረት ያገኘ ነው በድንግል ማርያም በኩል ነው። ፍዳ መርገም ከሰው ልጆች የተነሳው በድንግል ማርያም በኩል ነው። ከሷ ያገኘ ነው ይበልጣል። ሁል ቀን በስዕሏ ፊት ለፊት ቆመው የሚቀድሱ ካህናት ድንግል ማርያም አማኑኤልን ሕፃን ሆኖ አቅፋው ነው የምናየው። ሁል ቀን ሕፃን ነው፣ ልጅ ነው፣ ታቅፈዋለች። ዓለምን ሁሉ የያዘውን በመሃል እጇ ይዛዋለች ድንግል ማርያም። የሁሉ ባለቤት መድኃኔዓለም በሷ እጅ ነው ያለው እና ንግሥቲቱ ከሰማይ ሁሉ ትረቅብኛለች። ዳግሚት ሰማይ አይደለች? ስለዛ ከፍ አድርጌ ስጠራት እንደው ሰላም ይሰማኛልና አሁንም ድንግል ማርያምን ብሄርኩበት ሁሉ አውደ ምሕረት ሞገስ የሆነችኝ እሷ ናት። ልጇም እንደዛው ማለት ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ምንለው ግርማ ሞገሳችን ክርስቶስ ስለሆነ ሞገሳችን ክብራችን እሱ ስለሆነ ነውና እመቤታችን ቅድስት ድንግል ማርያም በልጅነት ቀድሼ ያደኳት እሷ ናት። እመቤታችን ቅድስት ድንግል ማርያም በእመቤታችን መቅደስ ውስጥ ነው ደብረ ገነት ማርያም ያደኩት። ለዛ ለእመቤታችን ልዩ ፍቅር አለኝ። ስሟም ያልተጠራበት አንዳንድ ቦታ ላይ እንደው ለአገልግሎት ሄጄ ስል የሆነ ነገር ይሰማኛል። እንዴ ችግር አለበት እንዴ? ወይም እመቤታችን በደንብ ካርጎ ካልተጠራም ካልተዘመረላት እኔ እንደውም ደነግጣለሁ። እና እመቤታችን ሸፋፋው እግራችን ጫማ የለበሰባት በሷ ነው። ክፉ ቀንን ያለፍነው በሷ ነው። ሰው የሆንነው በሷ ነው። እንጀራ የበላ ነው በሷ ናት። አማናዊት መሶብ አይደለች ድንግል ማርያም? ህብስተ ሕይወት ክርስቶስን ያገኘንባት ድንግል ማርያም ናትና ምዕራገ ጸሎት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና ወጥተንባታልና የአምላክና ድንግል ማርያም ሁል ጊዜ ከፍ አድርጋታለሁ። በእኔ በኃጢአተኛው አንደበት ስሟን ብጠራት እንኳን አስታርቂኝ ቅድስት ሆይ ለምኝልኝ እላታለሁ። እሷም ከልጇ እንደምታስታርቀኝ አምናለሁና ምእመናንን ሁሉ መታረቂያ እናት ናት። እናት ያለው ሰው አይራብም። እናት ያለው ሰው አይጠማም። እናት ያለው ሰው አይታረዝም። እመቤታችን ደግሞ ገመና የምትሸፍን ናት። የልጆቿን ኃጢአት የምትደብቅ ናት። ወደ ልጇ ወደ ክርስቶስ መሐር ወልድየ ትላለች። ልጄ ወይ ማርልኝ ትላለች። ይቅር በልልኝ ትላለች። እና እንደው ወጣቱ ወደ ድንግል ማርያም መጥቶ ያርቅስ፣ በስዕሏ ፊት ይንበርከክ። አንቺ ያሽው ዓለምን ያዘውን ነው። አንቺ የታቀፍሽው የሁሉም ባለቤት ነው። የዛ ሰዓት ህይወቱ ይስተካከላል። ትዳር ይሰምርለታል። ያጣውን ነገር ያገኛል። የጎደለው ይሞላል። የመረረው ነገር ሁሉ ይጣፍጥለታልና የአምላክ እናት ድንግል ማርያም በቤቷ ምስጢሩ ይሄ ነው። በቤቷ ስላደኩኝ ነው ማለት። መልካም። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት ፈለገ ገነት ሚዲያ በእውነት ያመሰግኖታል። ምክንያቱም አክብረው እዚህ ድረስ መጥተው ለሰጡን ለወጣቱ በተለይ የሰጡት ምክር በጣም እግዚአብሔር ያክብርልን። እንዲሁ ምናልባት የብዙ የቤተ ክርስቲያን ሚዲያዎች እንዲበዙ እንፈልጋለን እንደኛና ፈለገ ገነት ሚዲያም ከ70 ሺህ በላይ የሆነ ተከታይ አለው። በእውነት በስፋት እያስተማረ ነው ያለ ሊቃውንቱን እየጋበዘና ስለ ፈለገ ገነት ሚዲያ የሚሉንን የሚሰጡንን አባታዊ ምክር ከርሶ እንስማና እንጨርስ። እንግዲህ ተወዳጆች ፈለገ ገነት የቤተ ክርስቲያን ልሳን ነው። የቤተ ክርስቲያን አንደበት ነው። በዚህ ታላቅ ሚዲያ የብፁዓን አበው ሊቃነ ጳጳሳት መልእክት በተለይም የታላቁ ወንጌላዊ በተለይ የለውጡ ማርሽ ቀያሪ ናቸው ብፁዕ አቡነ አብርሃም እጅግ በብዙ ክርስቲያኖች ዘንድ ተወዳጅ ቆራጥ የቤተ ክርስቲያን የልማት አምባሳደር የሰሜን ጎጃምና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብዙ ጊዜ መልእክት ያስተላልፉበታል። ብዙ ጊዜ ሚዲያውንም በቅርበት እንደሚከታተሉትና እንደሚያውቁት አውቃለሁኝ።
በተለይም ፈለገ ገነት ባህር ዳር ቅዱስ ጊዮርጊስ ለከተማው መቆርቆር ምክንያት እንደሆነ ቅድም ሰምቻለሁኝ። የመጀመሪያውም ቤተክርስቲያን የመጀመሪያውም ገዳም እንደሆነ ሁሉ ሰምቻለሁ በ13ኛው መቶ ክፍለ ዘመንና የፈለገ ገነት ሚዲያን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ በዚህ ሚዲያ ላይ ትምህርተ ወንጌል ዝማሬዎች በተለይ ደግሞ ያላወቅናቸው ያልተዋወቅናቸው ብዙ ሊቃውንትን እያፈሩ በጉባኤ ቤት ያሉ መምህራን ትምህርቶቻቸውን ያስተላልፋሉ። የአውደ ምህረት ዝማሬዎችን የአውደ ምህረት ስብከቶችን በማህሌት የሚተላለፉ አገልግሎቶችን ሁሉ ያስተላልፋሉና በአጠቃላይ የቤተ ክርስቲያን ልሳን ስለሆነ ይሄንን መልእክቴን ሰምታችሁ ፈለገ ገነት ሚዲያን ሰብስክራይብ እንደምታደርጉ ቤተሰብ እንደምትሆኑ ይሄንን ድምጽ ለብዙዎች እንደምታስተላልፉ ተስፋ አደርጋለሁኝና ቤተሰብ ፈለገ ገነትን በዚህ ብቻ ሳይሆን በኔ ሚዲያን ጭምር አስተዋውቃለሁኝ። መብዛት እንደውም አሁን ስንት መቶ ነው የደረሰው? 70,000 ቢያንስ 100,000 መድረስ አለበት። ይሄንን የምትመለከቱ እንደው እንደ ቻሌንጅ እንመሰጣችሁ የቅዱስ ጊዮርጊስ ወዳጆች የሆናችሁ ቅዱስ ጊዮርጊስን የምትወዱ በቅዱስ ጊዮርጊስ ደብር ያደጋችሁ ቀጥሎም ደግሞ እመቤታችን ስለመወዳት በእመቤታችን በድንግል ማርያም ወዳጅ የሆናችሁ መልእክቴን የምትሰሙ በትምህርቴ የተጽናናችሁ የመንፈስ ቅዱስ ልጆች የሆናችሁ ቻሌንጅ እንመሰጣችሁ 70,000 ፈለገ ገነት ከ70,000 ወደ 100,000 እናስገባ። 30,000 ብቻ ነው የምጠብቀው። ይሄንን አንድ ቻሌንጅ በአባ ሕርያቆስ ሚዲያ ስም 70,000 ወደ 100,000 ከ70,000 ወደ 100,000 ጉዞ እንድታደርጉና ይሄንንም በአጭር ቀን እንደምታሳዩኝ እንደምታኮሩኝ ተስፋ አደርጋለሁኝ። በተረፈ ፈለገ ገነት ሚዲያ በጣም ከዚህ በላይ ሰፍቶ ከሚዲያ ወደ ቴሌቪዥን አድርጎ ለቤተ ክርስቲያን ትልቅ ልሳን እንደሚሆን ተስፋ አለኝ። በነገራችን ላይ የመጀመሪያ ቀን ነው በህይወቴ ኢንተርቪው ሰጥቼ አላውቅም። የመጀመሪያ ጊዜ ነው። ብዙ ዝግጅት አላደረኩኝም። ለመጀመሪያ ጊዜ ወደ እናንተ ቀርቤ አንዳንድ ርዕሰ ጉዳዮችን አውርቻለሁ። አንዳንድ ደጊመ ቃል እንደ አዲስ እንደ ፍሬሽ ይታይልኝና አንዳንድ ስህተቶች ካሉ በዚሁ ታርመውልኝ የሰጠናቸውን ምክር አብረን እንድናስተካክል የሁላችንም ችግርና የሁላችንም ጉዳይ ስለሆነ የቤተክርስቲያናችን ችግር በጋራ ተመካከለ እንድንፈታ ወጣቱን ወደ ቤተክርስቲያን እንድናመጣው በዚህ አጋጣሚ ጥሬ ነው። አባታችን በእውነት ወጣቱን ያስተምራል ብለን ባነሳናቸው ጥያቄዎች ዙሪያ አጥጋቢና አስተማሪ ምላሽ ስለሰጡን ከልብ በእውነት በፈለገ ገነት ሚዲያ በአምላከ ቅዱስ ጊዮርጊስም ከልብ እናመሰግናለን። እድሜና አገልግሎቱን እግዚአብሔር ያርዝምልን፣ እግዚአብሔር ያክብርልን። ክብር ይስጥልን።